በጣም የሚገርማችሁ አንድ የዋህና ደግ የሆነ መልአክ አለ። ዛሬ በቤቱ ተሰብስበናል። መታሰቢያነቱ ለቅዱስ ገብርኤል የተሰጠ ይሄ ቤተ መቅደስ ቅዱስ ገብርኤልን የምትወዱት ቅዱስ ገብርኤል የደረሰላችሁ እስቲ እጆቻችሁን አንሱና አሳዩኝ። እኔ ቅዱስ ገብርኤል ደርሶልኛል፣ ከእሳት አውጥቶኛል፣ ከአደጋ ጠብቆኛል፣ ከተለያየ መከራ ከተለያየ ፈተና ጠብቆናል የምትሉ እስቲ ቅዱስ ገብርኤል ውለታው እንዳትረሱ ከፍ አድርጋችሁ አሳዩኝ። ዛሬም ይሄ መልአክ ይቁምላችሁ። ጠላቶቻችሁ በመንገዳችሁ ቀድመው እንዳያጠቋችሁ ይሄ መልአክ በፊታችሁ ይቅደምላችሁ። እሱ ሲቀድም የጠላትን እንቅፋት ከመንገድ ላይ ያነሳልሃል። ገብርኤል ሲቀድም የሚነደውን እሳት ያጠፋልሃል። ገብርኤል ሲቀድም የተጎፈረውን ጉድጓድ ይደፍንልሃል፣ የመርዙን ብልቃጥ ይደፋልሃል። ገብርኤል ሲቀድም በአራት አቅጣጫ የከበቡ ጠላቶች መካከል አንተን የሚያሾልክ መልአክ ስለሆነ ይሄንን መልአክ ከቤት ስትወጡ እንዲበሉ ገብርኤል አንተ ቅደምልን በሉት፣ እሱ ይቅደምላችሁ። ደርሶልናል ብላችኋል። አሁንም ቅዱስ ገብርኤል በመከራችሁ ሁሉ ይድረስላችሁ። በጣም የሚገርም ነው። ሊቁ እንዲህ ይለዋል፣ ሰናይ ለሰብ ወታዛዚ ለሕዝብ። ለሰው መልካም ነው ቅዱስ ገብርኤል። እስቲ መልካም ነው በሉኝ። ምንድነው አልኳችሁ? ለሰው መልካም ለሕዝብም ታዛዥ ወውቱ ሩቀ መዓት ወብዛ ምሕረት። ገብርኤል ውጡ ለሰው መልካም ለሕዝብም ታዛዥ ከመዓት የራቀ ለምህረት የሚላክ የምህረት መልአክ ገብርኤል ነው። ምህረቱን ለሀገራችን ያደርግልን። የምህረትን ዜና የሰላምን ዜና ይዞ ወደ ሀገራችን ይምጣልን።